IELTS ስፒኪንግ ከ8 በላይ ለማምጣት አድቫንስድ ቮካቡላሪ፣ ኮሄረንስ እንዲሁም ፍሉዌንሲ ያስፈልጋል። በዚህ ቪዲዮ እያንዳንዱን ብሬክዳውን አድርገን እንዴት IELTS ከ8 በላይ ማምጣት እንደምንችል እናያለን። የመጀመሪያው ስትራቴጂ speak as calmly as possible. So you need to control your pace. So ፈተና ላይ እንዳላችሁ ታስቡ you tend to be nervous. nervous ስትሆኑ ደግሞ you tend to rush በምታደርጉበት ሰዓት ላይ stuttering ይመጣል ማለት ነው። So by consciously slowing down your pace, you give your brain that millisecond, the crucial millisecond that it needs to make that next statement. ስታወሩ ቀስ ብላችሁ በተረጋጋ ፔስ ለማውራት መሞከር አለባችሁ። ሁለተኛው ስትራቴጂ ፊለር ወርዶችን ስትራቴጂክ በሆነ መልኩ መጠቀም ነው። ፊለር ወርዶች የሚባሉት እነዚህ ላይክ የሚሉት ቃሎች ናቸው። እነዚህን ከመጠቀም ይልቅ ግን ጄኔሪክ የሆኑ አጫጭር ስቴትመንቶችን በማውራት ጊዜ ለራሳችሁ መግባት ትችላላችሁ። ለምሳሌ ኩዌስችኑ ስትጀምሩት ኮምፓሪዝን ከሆነ የትኛውን ደግፌ የትኛውን ነቅፌ ማውራት ትችላለሁ የሚለውን ነገር እስክታስቡ ድረስ እናንተ you could say this is a very interesting question. I've never really thought about it like that, but it's a very interesting question. So I would actually support ብላችሁ ማውራት ትችላላችሁ። ሰፖርት የምታደርጉትን ነቅሳችሁ ማውጣት ትችላላችሁ ማለት ነው። በዛ መልኩ ጊዜ ለራሳችሁ መስጠት ትችላላችሁ ማለት ነው። የሚሰጣችሁ ደቂቃ በቂ ቢሆንም somehow ተማሪዎች አንክሽስ ይሆናሉ። በዛ ሰዓት ምን ማውራት እንዳለባቸው ግራ ይገባቸዋል። ይህ ለእናንተ ላይ እንዳይፈጠር ማድረግ ያለባችሁ እንደነዚህ አይነት ፊለር ወርዶችን ተጠቅማችሁ ለራሳችሁ ጊዜ መስጠት ነው። በዋነኝነት ማወቅ ያለባቸው አንድ ነጥብ IELTS ስፒኪንግ ላይ ያሉ ጥያቄዎች ሁለት አይነት ናቸው። አንደኛው ኦፒኒየን ቤዝድ ጥያቄ ሲሆን ሁለተኛው ደግሞ ኤክስፒሪየንስ ቤዝድ ጥያቄ ነው። ኦፒኒየን ቤዝድ ጥያቄ የሚባለው እናንተ የጥያቄው ሴንተር አይደላችሁ። አብስትራክት የሆኑ አይዲያዎችን፣ ኮንሰፕቶችን፣ ሶሳይታል ትሬንዶችን እና የተለያዩ ጀነራል ፖይንት ኦፍ ቪው ነው የምታወሩ። ኤክስፒሪየንስ ቤዝድ ሲሆን ደግሞ ዩ ዘ ሴንተር ኦፍ ዘ ስቶሪ so you talk about your background, experience and feelings. ይሄኛው ከኦፒኒየን ቤዝድ ጥያቄዎች ቀለል ያለ ነው። ምክንያቱም እናንተ በፈለጋችሁት መልኩ ስለ ኤክስፒሪየንሳችሁ፣ ስለ ባክግራውንዳችሁ፣ ስለ ፊሊንጋችሁ ነው ስለ ስቶሪያችሁ ማውራት ትችላላችሁ። እዚህ ጋር አንድ ቲፕ የሚሆናችሁ ነገር ምንድነው? your story should not always be true. You can lie about it. እነዚህ ስትራቴጂዎችን በመጠቀም IELTS ስፒኪንግ ከ8 በላይ ማምጣት ትችላላችሁ። ማንኛውም አይነት ጥያቄ ካላችሁ በኮሜንት ላይ ተሰውቁን ትችላላችሁ። በቀጣይ ቪዲዮ ደግሞ የIELTS ስፒኪንግ ካታጎሪዎችን አይዲያ ቤዝድ እና ኤክስፒሪየንስ ቤዝድ ጥያቄዎችን ምን እንደሚመስሉ እናያለን። ለፐርሰናላይዝ ሜንቶርሺፕ አድራሻችን ቤተል ኑር ፕላዛ 7ኛ ፎቅ ላይ ይገኛል። ኦር በ0949700016 ደውሉ እንችላላችሁ። እነዚህና የመሳሰሉ ቪዲዮዎችን እንድታገኙ ኖቫ ኤግዛም ዩቲዩብ ቻናል ሰብስክራይብ አድርጉ። ጉድ ላክ